በዚህ ዓለም ላይ እየኖርክ ሳለ ውስጣዊ ሰላምህ ጠፍቶ በሐሳብ ማዕበል ተመትተህ መውጫ የጠፋ የመሰለ ጊዜ አለ? በዙሪያ ሰዎች ቢኖሩም እንኳን ብቸኝነት ስሜትና የነፍስ ጭንቀት ጨንቆሃል። የሺህ ዓመታት በፊት በበረሃዋ ሶርያ ይኖሩ የነበሩ ታላቁ የቤተ ክርስቲያን መብራት ቅዱስ ይስሐቅ ሶርያዊ ዛሬ ላለህበት የውስጥ ጭንቀትና መናወጥ ፍጹም የሆነ የልብ ፈውስ አስቀምጠውልሃል። እነዚህ 5 ምክሮች ሰምተህ ስትጨርስ በነፍስ ላይ የሚፈሰውን ሰላም ታገኘዋለህ። በተለይ 5ኛው ምክር ሕይወትን በሙሉ የሚቀይር ነው። እስከ መጨረሻ አብረኸኝ ቆይ። የመጀመሪያው የቅዱስ ይስሐቅ ምክር ስለ ዝምታ እንዲህ ይላል። ከሁሉ በላይ ዝምታን ውደድ። ዝምታ ወደ እግዚአብሔር የሚያደርስ ፍሬን ያፈራልሃልና። በዚህ በጩኸትና ወሬ በበዛበት ዓለም ውስጥ ምላሳችንን ብቻ ሳይሆን አእምሮአችንንም ጸጥ ማሰኘት ስንችል የውስጣችንን ድምፅ እንሰማለን። ሲጨንቅህና ግራ ሲገባ ብዙ ከማውራትና ከመጨነቅ ይልቅ ጥቂት ደቂቃዎች በዝምታ ማሳለፍ ልመድ። ዝምታ ለቆሰለች ነፍስህ የመጀመሪያ መድኃኒት ናት። ሁለተኛው መመሪያ የማይቋረጥ ምስጋና የሕይወት መመሪያ አድርግ ይለናል። ታላቁ አባት ሲመክሩን ላገኘኸው ጥቂት ነገር ሁሉ የምታመሰግን ከሆነ ያኔ ከፈጣሪ ዘንድ ሰፊና ታላቅ ነገር ይጨመርልሃል። ብዙ ጊዜ ዋጋ የምትሰጠው ለትልቅ ስኬቶች ብቻ ነው። ነገር ግን ዛሬ ስላለ ጤና፣ ስላገኘኸው አንዲት ቀንና ስላለን ትናንሽ ነገር ሁሉ ማመስገን ስንጀምር የጭንቀት ደመና ተገፎ የልብ መረጋጋት በውስጣችን ይሰፍናል። 3ኛው ምክር በዓይንህ ፊት ስህተትን ወይም ውድቀትን እንኳን ብታይ በልብ አትፍረድ። ይልቁንም ሁሉንም ሰው እኩል ውደድ ይሉናል። በመጀመሪያ ጊዜ መፍረድንና ክፋትን ስናስብ መጀመሪያ የምንቆስለው የራሳችንን ነፍስ ነው። ልባችን ለሰዎች ሁሉ ፍቅርና ርኅራኄ ሲኖረው ውስጣችን ከጥላቻና ከቂም ነፃ ሆኖ በሰላም ይሞላል። 4ኛ ምክር በፈተና ጊዜ መጽናናትን ይሰጣል። ፈተናዎችና ችግሮች ወደ ሕይወቱ ሲመጡ አትደናገጥ። እነርሱ እምነትህን ለማጠንከር የሚመጡ መሳሪያዎች ናቸውና። በማንኛውም ሁኔታ ውስጥ ሆነ ጸሎት አታቋርጥ። ሕይወት ሁልጊዜ አልጋ በአልጋ አትሆንም። ነገር ግን በትዕግስትና በጸሎት የምናልፈው እያንዳንዱ ከባድ ቀን ነገ ለምናገኘው ደስታና ጥንካሬ መሰረት ይጥላል። አሁን ደግሞ ወደ 5ኛውና ከሁሉ ወደሚበልጠው ወርቃማ ምክር ደርሰናል። ቅዱስ ይስሐቅ እንዲህ ይላል፣ ከራስህ ጋር ታረቅ፣ ሰማይና ምድርን ካንተ ጋር ይታረቃሉ። በልብ ውስጥ ሰላምን አኑር፣ በዙሪያ ላሉ ሁሉ ሰላም ትተርፋለህና። ትልቁ ውጊያና ትልቁ ሰላም ያለው ካንተ ውጪ ሳይሆን ባንተ ውስጥ ነው። ራስህን ይቅር ስትል፣ ካለፈው ስህተትህ ስትማርና ከውስጥ ጋር ስትታረቅ በውጭ ያለው ማዕበል ሁሉ ጸጥ ይላል። የተወደዳችሁ ቻናላችን ቤተሰቦች ዛሬ ያየናቸው እነዚህ 5 የቅዱስ ይስሐቅ ሶርያዊ ምክሮች በሕይወታችን በተግባር ብንተረጉማቸው የውስጥ ሰላማችንን ሙሉ ለሙሉ እንመልሳለን። እነዚህ 5 ምክሮች ውስጥ የእናንተን ልብ ይበልጥ የነካው የትኛው ነው? በኮሜንት መስጫ ላይ አጋሩኝ። እኔም እያንዳንዱ ኮሜንት እመልሳለሁ። ለነፍሳችሁ ይበልጥ ጥልቅ የሆነ መንፈሳዊ አባቶች ምክር፣ አስገራሚ ታሪኮችን ማግኘት እንድትችሉ ቻናሉን ሰብስክራይብ ማድረግ አትርሱ። ሰላም እግዚአብሔር ከሁላችን ጋር ይሁን።